ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? እንግዲህ ጨረቃዎቻችን እንዳያችሁ ትናንትም አልመጡም። ያው ትናንት መጥተዋል፣ ብሩኬ መጥቷል። ግን የትናንት ቪዲዮ አይደለም ቤተሰብ ማለት ትናንት አይደለም የተቀረጸው፣ ከትናንት በፊት በቀደም ዕለት ማለት ነው። ከሰማችሁት ሀብ የት አምሽተ ነው ሲለው ነበረ ብሩኬን ማለት ነው። አምሽተ ነው አይባልም አይደለ? ጧት ትናንት ቢሰሩት ጧት ነበረ የታርፍደህ ነበረ የሚባለው እና ለማንኛውም አይ ቲንክ ዛሬ በአሪፍ ቪዲዮ ይመጣሉ ብዬ አስባለሁ። ነገር ግን እያወዛገቡ ነው ያሉት እነዚህ ልጆች። ወሽመጣችን ደጋግሞ እየቆረጡት ነው። እንግዲህ ምንም ማድረግ አንችልም። ብቻ ግን ማለት የምፈልገው ነገር ቢኖር ባላችሁበት እግዚአብሔር ጠብቃችሁ፣ ፈጣሪ ከእናንተ ጋር ይሁን። ምንም ክፉ ነገር አይያችሁ። ከዛ ውጭ ባላችሁበት ደህና ሁኑ። የሰው ልጅ ዋናው ደህና ይሁን። ቤተሰብ ተጣሉም፣ ተቦጫጨቁም፣ ተቦጫጨቅንም ሰላም እንሆን ሁላችንም። ክፉ የምናስበውም ጥሩ የምናስበውም ሰላም ያደርገን ማለት ነው የምፈልገው። እና እንግዲህ ቅምጥሌ ኢንስታግራም ኮሜንት ያደረገችው ይሄንን የምታነቡት ጓደኛ እናብዛ በአመት 10 ጓደኛ ከምንይዝ 10 አመት ቆይተን አንድ ጓደኛ ይበልጣል ብላለች። እና ባይዘወይ በጣም አስተዋይ ልጅ ነሽ። እውነት ነው። እንዴት መሰላችሁ? አንዳንድ ሰዎች ጓደኛ የሌላቸው ሰዎች ሲሆኑ ወይኔ ብቸኛ ናቸው ምናምን ብለን እንትን ልንል እንችላለን። ለምን ጓደኛ አይኖራቸውም ችግር አለባቸው ማለት ነው ምናምን እንላለን። ግን እንደዛ ሳይሆን እነሱን የሚወክል ማለት ዝምተኛ ከሆኑ ልክ ዝምተኛ ያልላችሁ ዝምተኛ ስለሆኑ ግዴታ ዝምተኛ ጓደኛ ሳይሆን የሰው ልጅ ከሱ ጋር የሚሄድ ሰው ማግኘት አለበት አይደለ? ከእናንተ ጋር ማሄድ ሰው ከሆነ ለምሳሌ ጭፈራ ቤት የምትሮጥ ጓደኛ ከሆነች አንቺ ጭፈራ ቤት ማትወጂ ቤተክርስቲያን የምትሄጂ ጓደኛ ከሆነች አንቺና ሰው ጓደኛ ልትሆኑ አትችሉ። ብትቀርብሽ ብቻሽን ብትሆኝ ነው የሚሻለው። ምክንያቱም እነዛ መጥፎ ጓደኞች ወይ ደግሞ እንደዚህ እንዳልኳችሁ ከእናንተ ጋር እንትናቸው ማይሄድ ወይ እናንተን ወደዛ መንገድ ይስቧችኋል ወይ ደግሞ የሆነ ጊዜ እስከሆነ መንገድ ትሄዱና ትተዋቸዋላችሁ ማለት ነው። ምክንያቱም እኩል ስላልሆናችሁ በጣም የሚለያያችሁ መንገድ ስላለ ማለት ነው። እነሱ ጭፈራ ቤት ሲሄዱ እናንተ ቤተክርስቲያን፣ ከዛስ ምንድነው ሊፈጠር የሚችለው? በኋላ ላይ ብቻ ምንም አይመጣው ነገር አለና ብዙ ድሮ አስታውሳለሁ 9 እና 10 ስማር ማለት ነው። የሆነች ልጅ ነበረች። አሁን ላይ የት ትደርስ አላውቅም። ብቻ ግን በጣም ቆንጆ ነች። በጣም ከምላችሁ በላይ ቅጫጫ ነች ብታያት ማለት ነው። በቃ ቆንጅዬ ነች፣ ቀይ ነች። እንደዚህ ብትነኳት እድፍ የምትለው የምትመስለው እና ፀጉሯ ራሱ ሲያምር ማለት እስካሁን ትታየኛለች። እና የምትቀመጠው ብቻዋን ነው የምትቀመጠው። መምህሮች ያውቃሉ። ትመጣለች፣ ቁጭ ትላለች፣ አተነፍስም። በጣም ጎበዝ ተማሪ ነች። የሆነ በቃ የምታወራው የምትሰሟት ወይ ደግሞ የሆነ ነገር የምትሰሙት መምህር ስትጠይቅ ወይ ደግሞ ጥያቄ ሲጠይቋት ስትመልስ ነው። ከዛ ውጭ ማንም ጋር ነው የማታወራው። ማንም በቃ የክላሳችን ልጅ ናት። ማንም ያውቃታል ማለት የተለየች ነች፣ ልዩ። አንዳንዴ አብራችሁ ከሰው ጋር ስለተንጋጋችሁ የሆነ ሰው ሲያወራ አብራችሁ ስላወራችሁ ምናምን አይደለም የምትታወቁት ወይ ደግሞ ሰው የሚያከብራችሁ። ማንም ሰው ያውቃታል። በምንድን ነው የምናውቃት? ብቻዋን በመቀመጧ፣ ዝምተኛ በመሆኗ። ስሬስ ነች። በቃ ዝም ነው የምትለው። ከዛ የሆነ ታይም ላይ የሆነች ልጅ የሆነች ወፍራም እየነች ደስ የምትል እሷ ደግሞ ሄደችና ከእሷ ጋር ተቀመጠች። እንዴት ሊግባቡ እንደሚችሉ አላውቅም። ብቻ ግን አብራት ትቀመጣለች። አብረው ከክላስ ሲወጡ አብረው ይወጣሉ። ሲያወሩ አላያቸውም። እኔ እንጃ ብቻ የሆነ ታይም ላይ ሊያወሩ ይችላል አላውቅም። እግዚአብሔር ነው የምላቸው። እና በቃ ከዛች ልጅ ጋር በጣም ይግባባሉ ምናምን ነገር አብረው ይወጣሉ ይገባሉ። ግን በቃ ስሬስ ነው። ምንም ነገር ስታወራ ሰምቻት አላውቅም። ጥያቄ ስትጠይቅ ትመልሳለች ምናምን ነገር ማለት ነው። እና በቃ ሁሉ ሰው በጣም ነው የሚገርምባት ምናምን ነገር። ሁሉ ሰው ስታወራ እሷ ስታወራ የሆነ በቃ ከሆነ ሰው ጋር ስታወራ ማየት ይፈልጋል። ግን አታወራም። ደግሞ ከኛ ቤት እኔ አሁን ቤት የእነሱን ቤት እልፍ ብዬ ነው የሚሄደው። በቃ የሆነ 1 ሰከንድ ራሱ ሆነ ቤታችን ቅርበቱ ማለት ነው። እና የሆነ የሀብታም ልጅ ነች በነገራችሁ ላይ። ቤታቸው በጣም ነው የሚያምረው ምናምን ነገር። ከዛ ትገባለች። በቃ ሰፈር ላይ ራሱ አላያትም። ሰፈር ላይ ምናምን ወጣ የለም። በቃ ትምህርት ቤት ስትገባ ነው ማየት። ከትምህርት ቤት ስትመለስ፣ ከትምህርት ቤት ስትሄድ፣ በቃ ትምህርት ቤት ስትሄድና ስትመለስ ያን ታይም ብቻ ዩኒፎርም ለብሳ ማየት ማለት ነው። እና ማንም ጋር አላያትም። እና ምን አለ መሰላችሁ አሁን ያቺ ልጅ እስካሁን አስባለሁ ማለት ነው። እቺ ልጅ አግብታ ይሆኑላ እኔ ምን አገባኝ ስለሷ ታገባ ይሆኑላ ምናምን ብዬ አስባለሁ ማለት ነው። እና እንዴት ነው ይሆን ብዬ አስባለሁ። አሁን ድረስ ስቲል ነው በቃ ከአይምሮ ልትወጣ አልቻለችም። እቺ ልጅ የሆነ ብዙ ጓደኞች የክላስ በቃ አብረውኝ ራሱ አብረው የተቀመጡ አብረው ያወሩኝ ምናምን እነሱ ብዙ ጭንቅላቴ ውስጥ የሉም አሁን ላይ። ግን እሷ ልጅ እንዴት ነው ይሆን የት ደርሰው? በቃ አሁን ኢትዮጵያ ሲሄድ ማለት በቃ ሰፈራችን ላይ ሄጄ መጠየቅ ፈለኩ። እንደው በራቸውን ራሱ አንኳኩቼ ብጠይቅና ባወራት በፊት ላይ ድፍረት ምናምን ስላልነበረኝ አሁን ላይ ያው ትላላችሁ። እና የሆነ ብቸኝነት ጌጥ ነው። በቃ ተከበረች ማለት ነው። ጓደኛ ስላንጋጋች ብዙ ሰው ጋር ስለሆነች ምናምን ሳይሆን ያከበርናት የክላሱ ተማሪ ሰፍሎ ነው የሚያከብራት። በቃ እሷ ከመጣች ሁሉ እንደዚህ በር ላይ ቁመን ከሆነ ለቅቅ ነው የምንለው። ምክንያቱም ስለማተነፍስ ይቺ ልጅ በቃ ከተናገረች ሆነ ቦምብ የምጥልብን ሁሉ ይመስለናል። እና
የሆነ ሰው የሚከበረው የሚወደደው ይህ ጓደኛ ስላንጋጋ ምናምን። አንዳንድ ሰዎች ብቻችሁን መንቀሳቀስ የማትወዷላችሁ ያ ጓደኛ እየበደላችሁ ማርያምን ነው የምላችሁ ከጀርባቸው ጓደኛቸውን እያሙ ማለት እንደው አይመቸኝም እኮ አትመቸኝም እሷን እጭ ምናምን ምናምን እያሉ ግን አብረው ሲምለገለጉ ታያቸዋላችሁ። ከዛስ ጓደኛ የለኝም እኮ እኔ ልብ ጓደኛ የለኝም አይ ምናምን ነገር እንዴ። እና ታዲያ ምንድነው እናንተ ከ50 ከ60 ሰው ጋር እያየናችሁ እኮ ነው። እንዴት ብለን እንዘንላችሁ? እንዴት ታዘንላችሁ? ሰው እንዲረዳችሁም ብቸኝነትን መልመድ አለባችሁ። ገባችሁ አይደለ? ልክ እንዳልኳችሁ ይቺ ልጅ ብቸኛ ነች። ከዛ ምን ሆነ ይሆን እንላለን፣ እንዴት ሆነ ይሆን ምናምን በቃ ውስጣችን ከሁላችን ውስጥ ገብታለች። እኔ እንደተረዳሁት ከኔ ውስጥ እንደዚህ እንደገባችሁ ሁሉ ሌሎቹም ውስጥ ገብታለች። ሌላውስ እዛ ጋ ያብዳል፣ እዛ ጋ ይዘላል። አንዷን ጓደኛ ጎትታ ይዛ ስትታያታላችሁ፣ አንዱን በዛ። ያን ሁሉ የሚያደርጉት ምንድን ነው? በእነዛ ሰዎች ለመሸፈን፣ ብቸኛ ናት ላለመባል፣ ጓደኛ የላትም ላለመባል፣ ወይኔ እሷ እኮ ሁሉ ቤስቷ ነው ሁሉ ጓደኛው ነው ምናምን ለመባል አይደለም። አታድርጉት እንደዛው። ብዙ ሰዎች አሁን ቅምጥሌ የተናገረችው ነገር በህይወቷ በጣም ብዙ ሰዎች መጥተዋል፣ በዛም ብዙ ሰዎች ሂደዋል። አንዳንድ ሰዎች ሳትጠሯቸው ይገባሉ ወደ ህይወታችሁ፣ ደግሞ የሆነ ሰዓት ላይ ሲፈልጓቸው ይወጣሉ። ገባቸው? አሁን ለምሳሌ የሆነች ጓደኛ ፈለግኳት፣ መጀመሪያ ላይ አልፈልጋት፣ አታውቀኝ፣ አላውቃት፣ የሆነ ኖርማል መጣ በህይወታችሁ፣ ምንም አስፈላጊ አይደለችም፣ ግን ትገባለች። ከዛ እያስፈለገቻችሁ ትመጣለች። መግባባት መተዋወቅ አለ። ስለእናንተ በደንብ ታውቃለች፣ ስለ እሷ ታውቃላችሁ ምናምን። ከዛ በቃ መፈላለግ ይመጣል። የሆነ ልታወሯት ትፈልጋላችሁ፣ የሆነ ነገር ማድረግ ትፈልጋላችሁ ከዛች ጋር ምናምን። ከዛስ የሆነ ሰዓት ላይ ስትፈልጓት የለችም፣ ጠፍታለች ማለት ነው። ገባችሁ? ያ ነው የሰው ልጅ አንዳንዴ ምስጥ ብሎ ስርስር ብሎ በልብሽ ይገባና የሆነ ሰዓት ላይ ስትፈልጊው ንጥር ብሎ ይወጣል ማለት ነው። ሶ በቃ የእናንተ የሆነ እኩያታችሁን ፈልጉ። እኩያ በቃ አለ አይደለ? አንዳንዴ እንዴት መሰላችሁ? አንድ እውነታ ስነግራችሁ አሁን ለምሳሌ ካለባበስ ጀምሮ ማለት ነው። የሆነች አንዲት ጓደኛሽ ሱሪ ለባሽ ከሆነች አንቺ ቀሚስ ከሆነ የምታዘወትሪ ወይ ደግሞ ቀሚስ ከሆነ መልበስ የምትፈልጊው ቀሚስ የምትለብስ ጓደኛ ፈልጊ። ምክንያቱም አንደኛ ያቺ ልጅ እንደዚህ ልበሽ በቃ እንደኔ ሱሪ ብትለብሽ ምን አለበት ምናምን። የሆነ ሰው ደግሞ ከዛ ጋር ሲያይሽ ውይ አንቺ ጓደኛ እኮ እንደዚህ ሱሪ ለባሽ ነው ብትቀርብሽ ምናምን። ይሄ ነገር የሆነ የሚጎዳሽ ከሆነ አንዳንዴ ሰዎች ከሚሉን ይልቅ የራሳችን የሚመቸን ወይ ደግሞ ለራሳችን የምንፈልገው ነው አይደል የምናደርገው። ነገር ግን አንዳንዴ ደግሞ በሰዎች አፍ የገቡ ነገሮች ያበላሹባቸዋል። ወይ ያችኛዋ ተሳቃ ጥላሽ ትወጣለች፣ ወይ አንቺ ደግሞ ተሳቀሽ ጥለሻት ትወጫለሽ ማለት ነው። ብዙ ጊዜ ጓደኛ አብጅተን እናውቃለን አይደል? ግን ወይ ከታችኋችን ጓደኛ ነው እቺ እንደዚህ እዚች ጋር እንድትሆኝ አልፈልግም ትልሻለች። ወይ ደግሞ በቃ የሆነ ሰው እዚች ጋር ስትሆኝ ባይሽ ምናምን ትባያለሽ። በዛ ምክንያት ትወጪያለሽ። ስለዚህ እኩያታችሁን ከእናንተ ጋር ሊሄድ የሚችለውን ማለት ከመጀመሪያ ጓደኛ ስትጀምሩ ማወቅ አለባችሁ። ወደ ጓደኝነት ስትመጡ አንዳንድ ሰዎች ትቸኩላላችሁ ጓደኝነት ለመሆኑ። እውነት ለመናገር በቃ ዛሬ ተዋውቃችሁናል፣ ወይኔ እኔ እኮ በቃ እንደዚህ ምናምን አንቺ ቤስት ጓደኝነት ይፈልጋል ምናምን፣ ከዛ በቃ የሆኑ ጓደኛ ምናምን የሆናችሁ ይመስላችሁ። አይደለም። መተዋወቅና ጓደኝነት ይለያያል። ጓደኝነት ማለት ከእህትነት በላይ ነው። በነገራችሁ ላይ እህታችሁን ታፍሯታላችሁ፣ የሆነ ነገር ትሸማቀቃላችሁ፣ ላትነግሯት ትፈልጋለች። ጓደኛችሁንስ በቃ ወደ ህይወታችሁ ገብታለች። እናንተ ያደረጋችሁት የምትሆኑትን በሙሉ ታውቃለች። ገባችሁ? የእናንተንም እንደዛው። ያ ነው ጓደኝነት ማለት እንጂ የተዋወቀ አሁን ለምሳሌ የምናውቃቸው ሰዎች ማኮነፍ ናቸው። በትምህርት ቤት፣ በስራ፣ በመንገድ፣ በምናምን በብዙ ነገር ታውቃላችሁ። ስለዚህ መተዋወቅና ጓደኝነት ይለያያል። ጓደኝነት ማለት በችግሩ ቀድማችሁ የምትደርሱለት፣ በደስታውም ቀድማችሁ የምትደርሱለት፣ በፈለገው በሙሉ ነገር እናንተ ካላችሁበት ጓደኛችሁ በክፉ ሲነሳ እናንተ ነብር መሆን አለባችሁ። እግዚአብሔርን እንደዛ ነው። ግን የምታውቁትን ሰው ኖርማል የምታውቁትን ሰው ግን አይ ነው ላታሙ ትናንት ትችላላችሁ። ግን በቃ የሆነ ነገር ሲባል ምናምን አታውቁትም። ኖርማል ዝም ልትሉ ትችላላችሁ። ምክንያቱም ምናልባት ያ ሰው እያወራ ያለ ከእናንተ በላይ የሚያውቀው ስለሆነ ምናምን የሆነ ነገር ልትተጋገዙ ምናምን ትችላላችሁ። ግን እንደ ቤስት ጓደኛ የሚሆን ነገር የለም። እና ሁላችሁም እውነተኛ ጓደኛ ይስጣችሁ ነው ማለት የምፈልገው። እና ቅምጥሌ የኔ አስተዋይ፣ የኔ ጎበዝ፣ ጀግና ነሽ። በጣም ብዙ ነገሮች ከዚህ በፊት ብሩኬ ተናግሯል። እኔ በጣም ብዙ ሰዎች አበዛለሁ ብዙ ነገሮች ነበሩና ብዙ ነገሮች አስተምራኛለች ብሎ ስለ ቅምጥሌ ተናግሯል። እንደሰማችሁት የሆነ ጊዜ ቃለ መጠይቅ ሲያደርጉና መምህር ነሽ አይደለም በቃ ማርያም በጣም ብዙ ሰዎችን ያስተማርሽ፣ በዙሪያሽ በጣም ብዙ ሰዎችን ያሽ፣ ግን ደግሞ በዙሪያሽ ያሉ በጣም ብዙ ሰዎች የጎዱሽ የበደሉሽ ሴት ነሽ እና ብቻ እግዚአብሔር የጠብቅሽ ከክፉ ነገር ሁሉ ፈጣሪ የጠብቅሽ ማለት ነው የምፈልገው። ምክንያቱም ቤተሰብ አንዳንድ ሰዎች የእንትን ምንድን ነው የሚባለው ይሄ አረንጓዴ ሳር ላይ ያሉ እባቦች ታውቃላችሁ፣ አይታዩም ግን ይነክሷችኋል። እንደዚህ አይነት እባብ የሆኑ የዙሪያሽ ብዙ ሰዎች እንዳሉ አውቃለሁ። እነዛም ጥንቃቄ ማድረግ አለብሽ የኔ ቆንጆ። አንዳንድ የሰው ልጅ ደጊ በርቺ ምናምን ሊላችሁ ይችላል። ግን አድጋችሁ በርትታችሁ
ከፍ ብሎ እንደዚህ ቀና ብሎ ሲያችሁ እናንተ ከፍ ብላችሁ ሲያችሁ እናንተን መጣል ነው የሚፈልገው። ከእናንተ እኩል መራመድ ሳይሆን እናንተን መጣል ነው የሚፈልገው። ለምን እንደሆነ አላውቅም። ሀበሻውንን ነው ወይስ ደግሞ የሰው ልጅ በሙሉ ነው እንደዛ? ስለዚህ ከእንደዚህ ከክፉ አሳቢዎች፣ ከምቀኛ ከሸረኛ ፈጣሪ ጠብቅሽ የኔ ቅመም። በጣም ጎበዝ ጀግና የስራ ሰው፣ ትኩረቷ ስራዋ ላይ፣ ትኩረቷ ፍቅሯ ላይ። በቃ ምን ልበላችሁ፣ እግዚአብሔር ሰሞኑን ሪፖስት እያደረገች ያለውን ሁሉ እያነበባችሁ ከሆነ ትናንት በደንብ እያነበብኩ ነበረ። ቁጭ ማታ ላይ ተኝቼ እንደዚህ ስልኬን እንትን እያልኩኝ እያየው ነበርና በጣም ደስ ደስ የሚሉ ነገሮች፣ በጣም ብዙ አስተማሪ ነገሮችን ሸር እያደረገች ትገኛለች። እና ስለ ወንድ ልጅ ሁሉ ስለ ሴት ብቻ ብዙ ነገሮች ያስተምራሉ እና እነሱን ገብታችሁ እዩ ማለት ነው። ሪፖስት ያደረጋቻቸውን እየገባችሁ አንብቡ፣ አዳምጡ። በጣም ጎበዝ ሴት ነች። በርችልኝ የኔ ቆንጆ፣ በጣም ነው የምወደሽ። ያው በነገራችሁ ላይ ማለት ነው ሰሞኑን ስልኬ ተበላሽቶብኛል እና አሁን ትናንትና እና ዛሬ መሰለኝ እየሰራሁበት ያለው ስልክ ሌላ ነው። በቃ ምኑም ነው የማይገባኝ እግዚአብሔርን። እንደዚህ በቃ ፎቶ ኤዲት ለማድረግ ራሱ እዚህ ጋር ታምብሌ ለመስራት እንዴት እንደሚያዘገኝ፣ ከዛ ቪዲዮ ሰርታችሁ ኤዲት ለማድረግ ራሱ የሆነ ረዥም ሰዓት ነው የሚወስደው ምናምን፣ ሲያስጠላ ማለት ነው። እና እስኪ ስልክን ለማስተካከል እሞክራለሁኝ። እና ደግሞ ቤተሰብ ሰሞኑን እንግዲህ አሁን ዱባይ ያላችሁ ወይ ደግሞ ሌላ ቦታም ያላችሁ ሊሆን ይችላል። አሁን ላይ እንግዲህ ክረምት እየመጣ ስለሆነ ውጭ ነው የምንወጣው ብዙ ጊዜ ምሽት ላይ። ለምሳሌ ዛሬ እንወጣለን እንግዲህ ከዚህ አሁን ከሰራሁት ቪዲዮ በኋላ ምናልባት ሌሊት ስንመለስ ነው ሰራ የምንችለው ምናምን ነገር ብቻ እኔ እንጃ፣ እግዚአብሔር ያውቃል። ማንኛውም እና በርቱልኝ፣ አይዟችሁ። ጉንፋኖች ምናምን እየበዙ ነው ማለት እንደዚህ አሁን ባር ላይ ስንወጣ ምናምን አዲስ አየሮቹ እየተቀያየሩ ስለሆነ ቤት ውስጥ ነበርን። አሁን ስንሄድ የውጩ አየር ንፋሱ፣ አቧራው ምናምን እንትን ሲለን ሊያመን ይችላል። የሆነ ማለት ልበሱ እንደዚህ ሻርፕ ነገር ምናምን ነገር ማለት ነው። እና ራሳችሁን ጠብቁ፣ ተጠንቀቁ ለማለት ነው በዚሁ እያወራ ያለሁት ማለት ነው። እና ብሩኬ ደግሞ አሁንም ስቶሪ ያደረገው ነገር አለ። ስቶሪ ያደረገው ስለ ወንድ ልጅ ነው። ወንድ ልጅ መቼም ይቅር ላይልሽ የሚችለው ወይ ደግሞ ቂም ሊይዝብሽ የሚችለው በጣም መጥፎ ስሜት ውስጥ ባለበት ጊዜና ምን ውስጥ እንዳለ እያወቅሽ ግን በሰበብ አስባቡ ነገር እየፈላለግሽ ምናምን የሚል ነገር ነው ስቶሪ ያደረገውና አይ ነው ብሩኬ ወንድ ልጅ ስለሆነ ስለ ወንድ ልጅ በደንብ አድርጎ ያውቃል። ባይዘወይ ማለት ነው። ቅምጥሌም ሴት ልጅ ስለሆነ ስለ ሴት ልጅ በደንብ አድርጋ ታውቃለች። እኔ አሁን ላውቅ የምችለው ስለ ሴት ልጅ ነው። እውነት ለመናገር በደንብ አድርጌ ሴት ልጅ ምን ሊሰማት ይችላል፣ ፍቅረኛዋ እንደ ሲላት ምን ሊሰማት ይችላል፣ ምኑ ምን ሊላት ይችላል ምናምን የሚለውን ነገር በደንብ አድርጌ ላስብ የምችለው ወይ ደግሞ ላዳምጥም ላቅ የምችለው ራሴ እኔ ስለሆንኩ ቅምጥሌ ማለት እኔ ነኝ ባይዘወይ ማለት ነው። ምክንያቱም ሺ ኢዝ ገርል አያም ገርል፣ ሺ ኢዝ ውመን አያም ውመን ይህ ነው ያ እና ምንድን ነው እሷም ሴት ነች እኔም ሴት ነኝ። ስለዚህ ሴት ልጅ ቦይፍሬንዷ ጋር የሆነ ነገር ሲያጋጥማት ምን ሊሰማት ይችላል ምናምን የሚለውን ነገር በደንብ አድርጌ አውቃለሁ። እሷ ባትልም እኔ ራሴ ይረዳታለሁ፣ እኔ ሴት ስለሆንኩ። ብሩኬ ደግሞ ወንድ ነው። ምንድን ነው እኔ ልረዳው የምችለው እንዴት ነው ከሚያወሩት ከተወራላቸው፣ ወንድሞቼ ካወሩኝ፣ ጓደኞቼ ካወሩኝ፣ በቅርብ ሰዎች ባለው ነገር ብቻ በማያቸው ነገሮች ነው ልረዳው የምችለው እና ብሩኬ እንትን ካደረገው ስቶሪ ካደረገው ላይ ልክ ነው፣ እውነት ለመናገር ማለት ነው። ምክንያቱም አንዳንዴ ወንድ ልጅ እንዴት መሰላችሁ፣ ይኸውን ጠዋት ላይ ስራ ሊወጣ ከምትነዛነዡ እና ከስራ ውሎ ሲመለስ ከምትነዛነዡ ጠዋት ስራ ሲሄድ ብትነዛነዡ ይሻላል። ባትነዛነዡ ጥሩ ነው። ሁለቱንም ሲወጣም አባቢ የምን አባቢ ነው ፍቅርዬ በቃ ደህና ዋልልኝ ምናምን ብለሽ አድርገሽ ስትልኪው ዋው ብሎ በቃ ቀኑ ፋ ብሎ ይውላል ማለት። ማታም ሲመጣ ደግሞ ወይኔ የኔ ፍቅር መጣ እንዴ ምናምን ብለሽ እቅፈሳም ምናምን ነገር አድርገሽ እግሩን አጠብጥባ አድርገሽ እባክህ እግር ራስ ታጠዋቅ ነው እና ብቻ እንደዛ አባብለሹ ምናምን ምግቡን አበላልተሹ እዛ ወደዛ ነገር ስትሄዱ ደስ ይላል። ግን ምንድን ነው መሰላችሁ ማታ ላይ ከስራ ሲመጣ ነገር በልተሽ የምትጠብቂው ከሆነ ያኔ በቃ በሆነ ነገር አንስቶ ሊፈነክትሽም ይችላል፣ ምን ሊልሽም ይችላል። ምክንያቱም ስራ ቦታ ብዙ ሰዎች ነው ሊያስተናግድ፣ የትኛውም ስራ የስራ ሾፌርም ይሁን የመንግስት ሰራተኛ ቢሮ የሚዋል ምንም የሚዋል ቢሮ ላይ ብዙ ሰዎች በየአይነት ነው የሚመጡት፣ ታክሲ ላይም በየአይነት ነው የሚመጡት። ብቻ ብዙ ነገር የትኛውም ቦታ ላይ መንገድ ላይም እንኳን ሊጋጭ ይችላል። ሶ ቤቱ ምንድን ነው ቤቱ በቃ እንደፈለገ የሚፈነጥዝበት ነው። ቤቱ ረፍቱ ነው፣ ሰላሙ ነው። እዛ ጋር ሲንጫጩበት የዋሉትን ሰዎች ሁሉ እርስት የሚያደርግበት። እዚህ ጋር መጡ። ቤታችን እኮ ሰላማችን ነው ጋይስ። ልብሳችን ራሱ እንደፈለግን ነው የምንለብሰው፣ የፈለግነውን ነው የምንበላው፣ የፈለግነውን ነው የምናደርገው ቤታችን ማለት ነው። እና
ውይ እንደ ቤት እኮ ሰላም የለም። ማርያምን ቤት እኮ ሰላም ነው። እና ያን ነው የሚፈልገው። ገባሽ አይደለ? ስለዚህ ማታ ላይ አትነጫነጭ፣ አትገጫገጭ። ምንም ነገር ቢፈጠር አቢው አጠጪው ምናምን ምናምን። ከዛ በኋላ ምናልባት እርፍ ካለ በኋላ ግን ተነጋገሩ፣ መነጋገር ካለባችሁ። ጠዋት ላይ ግን ያው ገና ሊወጣ ነው ብዬ ነው መናገር የምትፈልጊውን ነገር ብትናገር ግን ባትጨቃጨቁ ጥሩ ነው፣ ሴቶች ማለት ነው። እና ምን ልላችሁ ፈልጌ ነው፣ ይህንን ነገር አውቃለሁ። አይ ነው ያው ብዙ ከትልልቅ ሰዎች ጋር ከመዋሌ ብቻ ከብዙ ሰዎች ጋር እንትን ላለውኝ እና ማለት አንዳንዴ ሳትፈልጉ ሰውም ያወራቸዋል። በቃ ብሶት ያለበት ሰው እንደዚህ ተፈጥሮ በዚህ ምናምን ብሎ ሊያወራችሁ ስለሚችል እና ብሩኬ ይህንን ሊል የቻለው ወይ ደግሞ ይህን ስቶሪ ሊያደርግ የቻለው እንግዲህ እነዚህ ሁለት ልጆች ወሽመጣችን እየቆራረጡ ነው ብያችኋለሁ። ቅምጥሌም ይህንን ኮሜንት ያደረገችው ብሩኬም ደግሞ ይህንን ነገር ሸር ያደረገው ምንድን ነው ስራው ይመስለኛል የሚያቆም አይመስለኝም። ማለትም ይቀጥል ይመስለኛል። ነገር ግን ቀጠለም አልቀጠለም በዚህ በዛ እያላችሁ ማይሆን ነገር እያላችሁ ያላችሁ በተለይ ቅምጥሌን ማይሆን ቃል እየወረወራችሁ ያላችሁ ሰዎች አደብ ግዙ። በልጆቻችሁ ደርሳል። በእናታችሁ አልላችሁም። እናታችሁን እንደው ምን ታድርግ እናቴ ትሙት። እኔ እናት በጣም የምታሳዝናኝ በነገራችሁ ላይ አንዳንዴ ማይረባ ልጅ ከመውለድ መምከንን የመሰለ ነገር የለም። መካንም መሆን ሳትወልዱ በቃ ይሄ ልጅሽ ወይ ደግሞ እቺ ልጅሽ እየተባላችሁ በልጆቻችሁ ከምትወቀሱ ባትወልዱ ይሻላችኋል። እና ወላዳችሁ ምንድን ነው የሚባለው? ይሄ ወላድ የሚረገምበት አይነት ነገር አታድርጉ። አንዳንዴ ጥሩ ነገር ስታደርጉ ወይኔ ወላድ ይባረክ ይባላል። ወላድ የወለዱ ያሳደጉ ይባረኩ ይባላል። መጥፎ ነገር ስታደርግ ደግሞ ወይኔ ወላዶች አይባረኩ ወይ ብቻ አላቅም። የወላድ አረጋገምና አመራረቅ አለን ባላቀውም እና ያን ነገር አታድርጉ። እናንተ ማንነታችሁ ስለተደበቀ ፎቶች ስለሌላችሁ ፈሪ ስለሆናችሁ ማለት ነው። ቦቅባቃውላ ልብ ካለሽማ ፎቶሽን ይዘሽ ወጠሽ ወይ ደግሞ በቪዲዮ ብትወጭማ ጥሩ ነው። ግን በማያገባችሁ በማይመለከታችሁ ገብታችሁ ይቺ ልጅ ስራ ነው እየሰራች ያለችው፣ እየሰሩ ነው ያሉት። ዝም ብላችሁ ማይሆን ነገር የምታደርጉትን ነገር ብታቆሙ ጥሩ ነው። ከዛ ሲቀጥል እንዳልኳችሁ እሱም ስቶሪ ያደርገው እሷም ሸር እያደረጉ ያሉት ለነገሩ ሞቅ ደመቅ ለማድረግ ያክል ነውና ስለዚህ አርፋችሁ እንድትቀመጡ ፈልጋለሁ። አይመለከታችሁም። ብሩኬ ከዚህ በፊት ስቶሪ አድርጓል ካስታውሳችሁ። ቅመሜ አንቺ እኔ ምንም ልሆን ምንም ከጎኔ ነሽ፣ ሰው በሌለኝ ጊዜ ሰው በፈለኩ ጊዜ ሁሉ ከጎኔ ነሽ፣ ብዙ ነገር ነሽ ብሎ ስቶሪ አድርጓል ካስታወሳችሁ ማለት ነው። እና እሷን ብዙ ጊዜ የልቤ ካውያ አንተ ለኔ ማለት ብዙ ነገር ነህ፣ ብቻ ከብዙ ጀምሮ እስካሁን ደርሰናል ብላ እያሞገሰችው ሰምታችኋል። እሱም ሁሌ ነው የሚያሞግሳት። ስለዚህ ምን እያላችሁ እንደሆነ ምን እየሆናችሁ እንደሆነ እየገባኝ አይደለም። ደግሞ በጣም ግርም የሚለኝ ነገር ባይዘወይ የእውነት ሪል የሆኑ የብሩኬ ደጋፊዎች አሉ። ወይኔ ልጅቱ በጣም እየጮች ነው። የእውነት ሪል የሆኑ ደጋፊዎች ማለት ይመቻችሁ። እናንተ ግን ይሄ የሆነ በፍቅር አፈቀርኩ እያልሽ ፎቶሽን እያቀናበርሽ ከሱ ጋር ምናምን እየፖስትሽ ያለሽው ፋን ነገር መስሎሽ ከሆነ ይሄ የሆነ ሰዎችን ለማሳቅ ምናምን ወይ ደግሞ ይሄ ሰዎችን ለማናደድ እያልሽ ከሆነ አይደለም። ሴትነትሽን እያረከሽ ነው። ሴትነትሽን እያረከሽ ነው። ወንድ አጥቻለሁ፣ ወንድ የሚባል ነገር በዙሪያ የለም፣ እባካችሁ ባላፋልጉኝ ወይ ደግሞ ብሩኬን ወደ እኔ አምጡልኝ አይነት ነገር ነው እያላችሁ ያላችሁት። እና ሴትነታችሁን አክብሩ። ሴትነት ክቡር ነው። ሴትነት እኮ በቃ ትልቅ ነገር ነው በዚህ ዓለም ላይ። እግዚአብሔር እንደ ሴት በቃ ማከብረውና መወዶ ነገር የለም። ግን እንደ እናንተ አይነቱን ደግሞ ሳይ ፈጣሪ ሆይ እላለሁ። አንዳንዴ ሴት ባልሆንኩ እላለሁ። አንዳንዴ ደግሞ እንደ ቅምጥሌ አይነት ሴቶችን ደግሞ ሳይ ዋው እላለሁ። በቃ ሴት እንኳን ሆንኩ እላለሁ። እና ደግሞ እናቴን ሰዓት ማለት ነው እግዚአብሔርን ነው የምላችሁና አደብ ግዙ። ልብ ብትገዙ ጥሩ ነው። ይህ ነገር ባይዘው ወይ ዛሬ የነፃ ዋይፋይ የነፃ ምናምን አግኝታችሁ እንደዚህ በፈነጠዛችሁት ልክ ነገ ታለቅሳላችሁ። ለምን እንደሆነ ልንገራችሁ። ለምን እንዳትታለቅሱ ልንገራችሁ። ነገ ትዳርና ሞት አይቀርም ይባላል። ነገ ትዳር ስትይዢ ያ ወንድ ዛሬ ባደረግሽው የቀልድ መስሎሽ በተጫወሹ ቃቃ ጨዋታ ነገ ይሰድብሻል። ነገ በዚች ነገርሽ ሁሌ ይሰድብሻል። ይህንን አትርሽ። አንቺ እንኳን ብትረሺው አብረው ሻውን እያሽቃበጡ ያሉት አዎ እንደዚህ ፖስት እያሉሽ ያሉት ማለት ነው። ምናልባት ባልሽ ቲክታክ ባይጠቀም ደውለው አግኝተውት ያን ቲክታክ አንቺ ስትፖስት የነበረውን ፖስት ያሳዩሻል። አይሽ ከዛ በኋላ ምን ይልሻል? አንቺ ወንድ ለማይነሽ ገባሽ? ይህንን ነው ልሽ የምችለው። ስለዚህ አደብ ግዢ። እኔ የትነት የለም ገርሽ አደብ ግዙ፣ ስርዓት ያዙ እንዴ። ስለዚህ ስርዓት ይኑራችሁ። እናንተ በቃ እንዴት አድርጌ ልንገራችሁ? ብሩኬን ከልብ የሚወዱት ወይ ደግሞ ከልብ ደጋፊ የሆኑትንም አታሰድቧቸው፣ በእናንተ የተነሳ ማለት ነው። ዝም ብላችሁ አታለቅልቁ፣ ሲያስጠሉ ማለት ነው። የሆነ የሴትነት ማንነትን ማታውቁ ጅላጅል ሰው እኮ ተከታይ መሆንና አድናቂ መሆን እኮ መብት ነው። አድናቂነትና አፍቃሪነት እየጠፋባችሁ ቅጥ እኮ ነው የጠፋችሁ።
እንዲህ አሁን ምን ችግር አለው ልትሉ ትችላላችሁ። ብሩኬ ጋር ፎቶ ማቀናበር ችግር አለው እንጂ ማርዬ፣ ደጋፊ ስለሆንሽ እንዴት አቀናብር ያልሽ አብርሽ? አይባልማ፣ አይደረግም እንደዛ። ደጋፊ ከሆንሽ ብቻውን ፖስት ማድረግ ምናምን እንደፈለግሽ እሱ መብትሽ ነው። ግን አብርሽ አቀናብረሽ የፍቅር ሙዚቃ አድርገሽ ምናምን ኧረ አይመጣውም። በጣም ነው የሚደብረው እንዴ! ወይኔ ጉዴ! ሴት ሁኑ፣ ሴት ሁኑ። እግዚአብሔርን ይህ ቀሚስ ለባሽ ሁሉ ሴት አይደለም ባይዘወይ። ስለዚህ ሴት ሁኑ፣ አትጨማለቁ። ቅምጥሌ ምን ሊሰማት ይችላል ማለት? አሁን ለምሳሌ እናንተ ባላችሁ የሆነች ሴት አብራ አቀናበብራ ምናምን ፖስት ብታደርገው ምን ሊሰማችሁ ይችላል? አይነ ንገሩኝ። ቅምጥሌን አሁን የሆነ ሰው አብሮ አቀናብሮ ከሱ ጋር ፖስት ሲያደርጋት እንዴት ነው የምናደርገው? ለምን እንላለን አይደል? ለምን ደጋፊ ከሆነ ብቻውን ፖስት ማድረግ ምናምን አድናቂሽ ነኝ ምናምን ማለት ይችላል። ግን ከወንድ ጋር ፎቶ አቀናብሮ ምናምን አይመጣውም እንዴ? እንዴት እንደዛ አይመጣውም? በቃ የፍቅር ሙዚቃ ምናምን አድርጎ ቢመጣ የምን መጨማለቅ? አትጨማለቁ። ስድ አትሄዱ። ምንድነው አሳዳጊን አታሰደው። ስርዓት ይኑራችሁ። እና ቅመሜን ደግሞ መቼም ልትሆኗት አትችሉም፣ ልትደርሱባት አትችሉም። እሷ ሀይ ሂዳለች፣ እሷ ትኖራለች፣ እናንተ ታወራላችሁ እድሜ ልካችሁን። እግዚአብሔር እንደ ቅምጥሌ ደግሞ ምርጥ ሰው አለ እንዴ? በቁንጅና ቆንጅዬ እግዚአብሔር ልቅምቅምቅም አድርጎ እየሰራት ከስራ ሰው የስራ ሰው፣ ከአፍቃሪነት አፍቃሪነት፣ ምን ልበላችሁ፣ ከአስተዋይነት አስተዋይነት። የኔ ወርቅ ምርጥዬ ሴት ምን አይናችሁ ቀላ እንዴት እንደፈደፋችሁ እንዴ! እሷ ከዩቱብ ቻናል ብትጠፋ እናንተ የእሷን ዩቱብ ቻናል ለእናንተ ታደርጉታላችሁ? አታደርጉትም። ብሩኬ አሁን ከደረሰበት ደረጃ ያደረሰችው እሷ ነች፣ ከሱ ጋር ሆና ማለት ነው። ብሩኬ ቅምጥሌ አሁን ካለችበት ደረጃ የደረሰችው ብሩኬ ከሷ ጋር ሆኖ ነው። ገባችሁ ምላችሁ? ምናልባት ሌላ ሰው ጋር ቢሆኑ ሁለታቸውም እንደዚህ ላይ ይሳካላቸው ይችላል። ሁለታቸው አንድ አይነት አመለካከትና አንድ አይነት ሀሳብ ስላላቸው ዛሬ ደርሰዋል። የሰው ልጅ ግጭት ሲጋጭ አሁን ሰሞኑን አይታችሁ ከሆነ ትንሽ የግጭት ስለተጋጩ ይኸው 2 ቀን በዩቱባቸው ፖስት አልተደረገም። ልክ እንደዛ መስተጓጎል የሚባል ነገር አለ። ገባችሁ? ሁለታቸው ግን እስከ ዛሬ ድረስ እግዚአብሔር ይመስገን ሌላ ዩቱብ ቻናል ማን ነው በየቀኑ ፖስት የሚያደርግ? እነሱን እዩልኝ። አንዴ በቅምጥሌ ነገ ደግሞ በብሩኬ እንደዚህ እያደረጉ በቃ እየተስተሳሰቡ የሆነ አስተሳሰባቸው እንዴት አድርጌ ልንገራቸው? ሁለታቸውም የስራ ሰው የፍቅር ሰው ስለሆኑ እግዚአብሔር ይመስገን ከዚህ ደርሰዋል። ከዚህ በላይ ደግሞ ከፍ ይላሉ። ስለዚህ እንቅፋት አትሆኑባቸው። ሁለታቸውም ምርጥ ልጆች፣ ደስ የሚሉ ልጆች ናቸው እና አይለያችሁ። በቃ ይህን ማለት ነው የምፈልገው። ስለዚህ ሴቶች ደግሞ አደብ ግዙ፣ ቀልብ ግዙ። እግዚአብሔር ነው የምላችሁ። አንዳንድ ዩቱበሮች ደግሞ ቅምጥሌ ምናምን እያላችሁ የምትጃጃሉ ደግሞ አደብ ግዙ። ይህ የሆነ ማይሆን አይነት ድራማ የሚሆን ድራማ ብትሰሩ እኮ ደስ ይለኛል። ግን ማይሆን ድራማ አትስሩ። ምንም በቃ እንዴት አድርጌ ልንገራችሁ? እግዚአብሔርን አንዳንዴማ ምለው ሁላ ነው የሚጠፋኝ። እንዴት ብዬ መናገር እንዳለብኝ ሁላ ይጠፋኛል። እና ከቀልባችሁ ነው ለማለት ነው። ጨረቃዎች ምንም ነገር የሰው ልጅ ይጣላል። ማንም ሰው ይጣላል፣ ይጋጫል። ድንጋይ ከድንጋይ ጋር እንኳን ይጋጫል፣ አይደለም ሰው ከሰው። ስለዚህ አለመግባባት፣ አለመስማማት ሊኖር ይችላል። ይሄ ፐብሊክ ላይ ስለሆኑች አይደለም። እኛ ባሎቻችን ጋር ወይ ደግሞ ሚስቶቻችሁ ጋር እንደዚህ ነው የምንጋጨውና ኖርማል ነገር ነው። ስለዚህ በአንድ ይመጣሉ፣ ሁሉም ሰላም ይሆናል። ስለዚህ አደብ ገዝታችሁ እነሱ መምከር፣ ትልልቅ ሰዎች ከሆነ እነሱ መምከር ስንችል እየከፋፈሉ መስደብ ምን አመጣው? ምንስ አገባችሁ? አይመለከታችሁም። ሶስተኛ ወገን ሁናችሁ መግባት አስፈላጊ አይደለም። በተረፈ መልካም ቀን ይሁንላችሁ። ደህና ዋሉልኝ። ወዳችኋለሁ። ባይ